የኔ በጣም ሰፊ ይዛል። እሺ አሁን ቀረጻ ላይ ነህ? እንካ እስኪ አሁን ኦሬዲ የምንገኘው በስልጤ ዞን ሀሌ ሼጣና የሚባልበት ቦታ ላይ ነው የምንገኘው። ይሄ ቦታ የሀሌ ሼጣና ሐይቅ ነው። በጣም ጥልቀቱ በጣም ከፍተኛ ነው። ያው እንደሚታዩት ውሃው እስከ 80 አይነት መልክ እንዳለው ነው ከቦታ የሰማነው መረጃ። በጣም የሚገርም ነው። በኢትዮጵያ ያሉ ከኢትዮጵያም ውጪ ያሉ ብዙ ቱሪስቶች ወደዚህ በመምጣት የሚጎበኙና በማዕከላዊ ኢትዮጵያ ክልል የሚገኘውን የቱሪስት መስህብ ቦታዎችን በጣም ቢጎበኙ ደስ ይላል። እጋብዛችኋለሁ። እናንተም ነጮች ወደዚህ ቦታ መጣችሁ እንድትጎበኙና እዚህ ጋር ያለው የውሃውን ከለር ቢታዩ በጣም የሚገርም ነው። እስከ 80 አይነት መልክ አለ፣ ይለዋወጣል፣ ይቀያየራል። ስለዚህ ሌላ ጋር በጣም እንደዚህ የሆነ የሚገርም እዛ ተራራ ላይ ያውል የሚገርም ነው። ተራራ ላይ ደግሞ ሌላ ፕሮጀክትም አለ አስገራሚ ደግሞ ተጨማሪ እንካ ተጨማሪ ደግሞ ሼጣና መረጃዎችን እኔ እንግዲህ በ2016 አመት ጀምሬ እስከ 2017 አመት እዚህ ጋር ቆይቻለሁ። ግን ታምር ነገር ነው። እንደዚሁ ልክ እዛ ጋር የሆነ የሚያመልክ ሰውዬው ነበረ ይላል። መሬትን ቆፍሮ አስገራሚ ነገር ታለ ከዚህ ወደ ባባጃጅ 50 ብር ነው እዛች ጋር ወደዛ ከዛ መሬትን ቆፍሮ በመሬት ላይ 3 ጣውቶችን አገብቶ በነዛም ወልዶ እንደዛ እስካሁን ድረስ የሚሰራ ሰውዬ አለ። በጣም ይገርማል። ነገሩ ታምር ነው። በጣም ይገርማል። ወፎችም ይበራሉ። ውሃው አትራክሽን ፓወሩ በጣም ፓወርፉል እንደሆነ ነው። ድንጋይን ቢትወርውር በአናቱ ላይ በፍጹም አይደርስም። በፍጹም እዚህ ነው። የሚገርም ነው። ኃይለኛ ብትሻም ወርውር አሁን ሲታይ ቅርብ ይመስላል፣ ግን በጣም ሩቅ እንደሆነ በጣም ያቺ እስከዛች እስከ ሐይቋ ጋር ወይም ውሃው ወዳለችበት ከዚህ ለመድረስ ብዙ 1 ሰዓት እስከ 1 ሰዓት እንደሚፈጅ ይፈጃል። ግን ሲታየው በቅርብ ያለ ይመስላል። ጠሊቅ ነገር ግን ሰው ሰራሽ ነው ቦታው። ሰው ሰራሽ ነው ቦታው። አንዲት ሆኖ ኦሬዲ ገደብ የለውም። በጣም ጥልቅ እንደሆነ ሌላ ስም በቃ የሲኦል መግቢያ በር ነው አሉ መሰለኝ። የሚገርም ነው። ብቻ የእግዚአብሔር ስራ ነው። ተፈጥሮ ሐይቆቹ ወንዞቹ የእግዚአብሔር ስራ ናቸው። ያለቀው አትሌቲክስ ኃይሌ ገብረስላሴ በጣም የሚገርም ነው። እኛም እዚህ ጋር አንድ ፕሮጀክት ልንሰራ ሳሚና እኔ አስበናል። በጣም የሚገርም ፕሮጀክት እዚህ አካባቢ እንሰራለን ወደፊት። ስለዚህ ከኢትዮጵያ መንግስት ጋር ተናበን እዚህ ቦታ ከማዕከላዊ ኢትዮጵያ ክልል መንግስትም ጋር ተናበን በቅርብ ጊዜ ስራ ልንጀምር ነው። በጣም የሚገርም ነው። እዚህ ጋር ብዙ ዜጎች እየመጡ ለገቢም ለተለያዩ ነገሮች ለኢትዮጵያ ትክክለኛና ትልቅ የመስህብ ወይም የቱሪስት መስህብ ቦታ እስከሚሆን ድረስ እንሰራለን ብለን እናስባለን። እምነት አለን። ጌታ ይረዳናል። በቃ መልካም ጊዜ። እንግዲህ ያው እኔ አሁን አሜሪካ ታየኩ ስለሆነ ይሄን ኦሬዲ ፕሮሰሱን እዛ ካሉ ሶሳይቲ ጋር ተናበን አንድ ስራ አለ እንሰራለን። እሺ ነው ማለት በጣም ነው እናመሰግናለን። እሺ አመሰግናለሁ። እሺ አሜን።